ይላሉ ባላቁት ማይጣት ተዓላ ሰዎች ሆይ በቸውር ጊዜ ሙስሊሞች አላህ በቁርአን ላይ ተጠመድናቸው አላህ ያዘዛቸውን ነገር በመስራት ያከለከላቸውን ነገር በመከልከል ላይ መጨመሪያ ያደርጓቸዋል። ይህ ከሆነ በእነሱ የተጠበቀውን ዓላማ ስቀይር ነው ያሉት ማለት እና ወላ ተጅዐሉ ዱንያ አክበረ ሀምሚኩም ዱንያን ትልቁ ሀሳባችሁና ግባችሁ አታድርጉ። ዱንያ የመጨረሻ ሀገር አይደለችም። አኩርፈላ ማለት እንጂ የመንገደኛ ሰው ጥላ ስር እንደሚያርፎ ለጊዜ ተገልግሎ አባታችን ጠላት ያካፍላል። ያ ከሆነ ደግሞ ያችን ዛፍ በጊዜ የድሮና ሀገር ይዞ አመዳይቶ ሊሆን አይጥልም ሰውየው ማለት እና ወላ ተጅዐሉ ዱንያ አክበረ ሀምሚኩም ዱንያን ትልቁ ሀሳባችሁና ጭንቀታችሁን አታድርጉ። በመረዳት አይደንቁ የእውቀታችሁን መጨረሻና ግብ አታድርጉት ማለት ነው። እናንተ የተወሰነ ስራ የሚባል የሚጠናዱበት ጊዜ የመጨረሻ ሙቀጫ ባርጋችሁን አትያራል። ወአተቢዑ ቢመን መዋዕለ ወኢነሁ ሚን ኻሪያ እናንተ በፊት ካዳንበኩት ህዝቦች ትምህርት ውሰዱ እስቲ። አሁን መራት ይላያ የትላልቅ ደረጃ ትላልቅ ስልጣን የትላልቅ እውቀት ባለቤት የነበሩ ከእናንተ በፊት በታሪካቸው የሚታወቁ ሰዎች የት ገቡ ብላችሁ ስሙ እስቲ። ከይፈ ጨሐነትሁም ዱንያ ጡነ ሐሲብ እንዴት ዱንያ እንደ አገዳና ነገር ስቆርና ኮታፍታ ሊጣሻቸው ማለት ነው። ትላልቅ ሰዎች የሚባሉ በስልጣንም ሆነ በሀብት ከእናንተ በፊት የነበሩ እንደዛ ይጣሉ ዱንያ ትታቸዋለች ማለት ነው። በአስከሬን ጉንፋነ ቁሱሪ መጥነ ሰዒድ ከትላልቅ ህንፃዎቻቸው እያወጣች በመሬት ውስጥ አድርጋቸዋለች። ሰበቁና ሊፈቀድ አዕማል እኛቸውን በመጨረስ እኛን ጋር ይወክለዋል። ወነሕኑ ዐለል አጥራር እኛ ደግሞ በእነሱ ፋና እና በእነሱ መስመር ላይ ተከትለን ያለን ነው። ስለዚህ ፈረሒመሁላሁ በአፍ ለሚዳሪክ ዱንያ አጣሪ ሰውዬው አላህ እንደምነት ዱንያን በቀልቡ ላይ ያላደረገ የሆነ ወሽተቀለ ሊልአኺራ ይልቁንስ ለአኺራ ከዱንያ ጥቆ ያሰበና ያሰራ የሆነ ፈካነ ተሐመድ ሸቃሊ ትልቁ ትኩረቱና ጭንቀቱ ሀገር የሆነ ሰው አላህ እንደምነት ማለት ነው። ወስተዒዱ ረሒመኩሙላህ ሊልመውቲ ወአዕማሊ ስለዚህ ሙእሚኖች ሆይ ለሞትና ከሞት በኋላ ለሚያዋጣችሁ ስራ ተዘጋጁና ተጀገዙ ማለት ሰውናቸው ሞት ለጊዜ እንደመሆናቸው እዛ የሚሆነው ነገር ነው እንዲገፈቀውና ይስፈነቀ ማለት ነው። የሁለት ቀን ብንወጣ ወደፊት ህይወት ይኖረናል ብለን በዛ ምንበላውን ጣፋ ብንደርስ እንዳንቸገር ነው ማለት ነው። ህይወት አለን ብለን ተስፋ ስለምናደርግ ግን የማይቀረው መጠጣሪ መቀወት በኋላ ያለው ነገር በጣም ያስጨንቀንና ያሳስበን ይገባል። ሁልጊዜው ለሞት መደገፍ አለባችሁ። ለሞት ተደገሰ ማለት አንስተው ከሞት በኋላ ያለው ነገር ጠጥበና በመሰራ ማለት ነው። ወቀውዴ በአምራሪ እንደዚሁም ላይቀረው ቀብርና በቀብር ውስጥ ላሉ አስፈሪ ነገሮች መዘጋጀት እና መደገፍ ይኖርባችኋል። ወልመለኪ ወሱአሊ በመቃብር ውስጥ ለሚገኙ መላኮችና ለጥያቄያቸው ለእነሱ ጥያቄ በቁ መልስ ለማቅረብ ከወዲሁ መማርና መዘጋጀት ያስፈልጋል። ወረቢ ወጀላሊ አላህ ሱብሓነሁ ወተዓላንም ከፈቀደ ተነስቶ መገናኘትና ሂሳብ መተሳሰብ አለና ለዛ ተዘጋጁ። ወሀዩ አላ ኪታበሁ ቢየሚኒሂ ወቢሽማሊሂ አንድ ሰው ከሞተ በኋላ መቼም የሥራ ኪታቡን ወይም መጥፎ ወይም ቀኝ ነገር አለው። ከሁለት አንዱ ስለሚያገኝ ኪታቤን እውነት በቀኝ እጄ የተሰጠው ወይስ በግራ እጄ የሚለውን ማስጨነቅ ይኖርበታል ማለት ነው። በቀኝ እጃቸው ከሚሰጡት በኋላ የአራት ሙእሚኖች የጀነት ሰዎች ሆነ ማለት ነው። በግራቸው ከሆነ ደግሞ ማለትም እንጂ የጀሃነም ሰዎች ሆነ ማለት ነው። እና ለማንኞቹ ነዲሩ ሆነ የሚለው ያስጨነቃችሁ ይገባል ይሆናል። ወማን ቢአደም ዒልሚ ወዘላሊ እንዲሁም በመቃብር ውስጥ ጀምሮ ወደ ጥሩ ነገሮችና ወደ ፍቱ ጠረስ በግል ወንስ አንድ ወጀን ሊግባ ወራዲ ሰዎች ወደ ጀሃነምና ወደ ጀሃነም ማነቆዎችና ሰንሰለቶች ሆኑ የምታጓጉ ሊጨነቅ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ የቁል ዋሲቁል ቀውሊ መቃሉ አላህ በቁርአን እንዲህ ይናገራል። የመጠረገበት ሁሉ እውነትና ሐቅ የሆነ የአላህ ሱብሓነሁ ወተዓላ ንግግር ነው። አማ ወንጠራ ዱንያ ላይ ድንበርና ወሰን ያለበት የጌታውን ትእዛዝ ያላከበረ እርቅና የተከለከለና እመን በተባለበት ነገር ሁሉ ያላመነ በአጠቃላይ ወሰን ኃላፊ ድንበር ኃላፊ የሆነ ሰው በአሰረ ሐያተት ዱንያ ከአደጋ ይልቅ የዱንያን ሕይወት የበለጠና ያመለጠ ሰው ፈኢነል ጀሒመ ሂየል መእዋ ይህ ምንም አይጠራጠር የእሱ መኖሪያውና መዘውተሪያው ጀሒም ጀሃነም ናት ማለት ነው። በተቃራኒ ግን ወአማ መን ኻፈ መቃመ ረቢሂ ከጌታ ፊት መቆምን የፈራና ለዛም የሚያበቃውን ነገር ከቀድሞ የሰራና የተዘጋጀ ሰው ወነሃ ነፍሰ ዐኒል ሀዋ ነፍስያ ከርጎተባና እንደፈለገ ተመት የከለከለና ያገተ ፈኢነል ጀነተ ሂየል መእዋ ይህ ደግሞ ጀነት መኖሪያውና የመዘውተሪያው መሆን ይችላል እና ኢንሻአላህ
ዱንያ ላይ ስንኖር አልፈን ሀጅ መሆናችንን ተገንዝበን ወንድም ዱንያ መጣርና መልካስ ሳይሆን ለዕለቱ እንኖረውና የምንጠጣውን እያስታካም ግን ይበልጥ እርባታችንና ሀሳባችን ለአኼራችን ይሆናል ይማራል። ዱንያ ላይ ዱንያ እንኳን ብንቆይ ሁልጊዜ መኖር አይገኝም። እንኳን በሆነ ጊዜ እናኖራለን እና የመንዳዳ ፍጥረታችንና ልቃታችን ለዱንያ ሳይሆን ለአኼራ መሆን አለብን። መዘጋጀት ለአኼራ መጣር አንድ ሙእሚን ከሱ ይጠበቃል ማለት ነው። አላ ወሰሉ ወሰሊሙ ዐላ ነቢይኩም ከማ አመረኩም ረቡኩም አን ቱቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين اللهم اعز الاسلام والمسلمين واهدنا الشرك والمشركين ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين.